የትምህርት ተቋም ስላልነበረ ነው። ግን በዚሁ መቀጠል አለበት ወይ ነው? በልማድ የአባቱ ነው መሄድ፣ በልማድ እኔን ያህል ንስሐ ልጅ አለኝ ብሎ መሄድ፣ በልማድ መቀደስ የት ያደርሰናል ብላችሁ ነው? ከዚህ አኳያ እንደ ዋድላ ወረዳ በጣም ልትወስዱት የሚገባው በቲዮሎጂ በነገረ መለኮቱ የተመረቁ መምህራንን ፈልጉ። ያስፈልጉናል የሚል ፍላጎት ይደርባችሁ። አሁን በኋላ መመጣበታለሁ። ከምንሰበስበው ፐርሰንት ለኮሌጆች የምንሰጠው ፐርሰንት አለ፣ ድርሻ አለ። እዚያ ሰልጥነው የሚመጡ ልጆች ተቀባይነት ስለሚያጡ እዛው አዲስ አበባ ይቀራሉ ወይም ደግሞ ወደ ንግዱ ዓለም ይሄዳሉ። ተቀብለው ያስፈልጋሉ ብሎ የሚያስተማራቸው አካል በማጣታቸው በትርጓሜ የተመረቁ መምህራንን አስመርቀን በአግባቡ ቦታ ባለመስጠታችን መልሰው ወደ ንግድ ያዘነብሉብናል። መልሰው እንደገና የቀን ሰራተኛ ይሆኑብናል። አሁን እስኪ እንደዋድላ አሁን ባልኳችሁ ልክ በእድሜ በእውቀት የሚገባውን መሰረተ እምነት ሊያስተምር የሚችል የትርጓሜ መምህር ወይም በቲዮሎጂ የተመረቀ መምህር ስንት አላችሁ አባቶች? የለም። እንግዲህ እኔ የማውቀው አሁን ለነገር ወደ 3 ልጆች ያሉ ይመስለኛል አሁን አጥቢያ ላይ። እና በዚህ አግባቢችን ቤተክርስቲያን እናስቀጥላለን ወይ? በቃ እኛ ሙሉዎች ነን ብላችሁ ታምናላችሁ? ብቆች ነን ብላችሁ ታምናላችሁ? እኔ አላምንም።